ሰላም የተከበራችሁ የብሪና ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። ያው እንግዲህ ዛሬ ቀን ይዤላችሁ የመጣሁት ፕሮግራሙ በአማርኛ ነው የማደርገው፣ ጽሁፉ በአማርኛ ስለሆነ ማለት ነው። በዛ ላይ ደግሞ አጠር ያለች ግን ደግሞ በጣም አስተማሪና ጠቃሚ ሆኖ ስለታየኝ ለእናንተም ልጋብዛችሁ ወይም ደግሞ ላካፍላችሁ ብዬ ነው ያመጣሁላችሁ። አብራችሁን እስከ መጨረሻ እንድታዳምጡኝ በአክብሮት ልጋብዛለሁ። እንግዲህ የቪዲዮአችን አርዕስት ደግሞ ዝምታ ገደብ አለው የሚል ይሆናል። አብራችሁን ቆዩ። ይወዳት ነበር፣ ትወደው ነበር። የሆነ ቀን አኩርፋ ወደ ቤት መጣች። ምን ሆነሽ አላት። ምን ሆንኩ አለችው። ግራ ገባው። ተቀየርሽ እኮ አላት። ምን ነው የተቀየረ አለችው። ሲጠይቃት ከመልስ ይልቅ ጥያቄ ቀናት። ፊቷን አዙራ ተኛች። ጀርባውን ሰጥቷት ተኛ። ቀናት ሄደ። ዝምታዋ ጸና። ሆና ቤት ሰለቸው። ከመለኪያው ጋር ጨዋታ ጀምሮ እያመሸ መግባት ጀመረ። ለራት መጠበቅ አቆመች። የሆነ ቀን እንፋታ አለችው። ምንም አላላትም። ዝም ብሎ ቆይቶ እሺ አላት። መልሱ አስከፋት። እንባዋን ለትራሷ ለገሰችው። በዝምታ ውስጥ ፍቅራቸውን ተንጠባጥቦ አልቆ ነበር። ለምን እንዴት ራሷን ጠየቀች። ድብርት ላይ መሆኔን እያየ አምሽቶ መግባቱ ሳያንስ ትኩረቱን ነፍጎኝ ባዶ ቤት ታቅፌ መዋሌ ሳያንስ እንደ ጓደኞቼ ተውቤ መውጣት ትቼ ቤቴ እንዳይጎድል ከሱ ኪስ እየጠበቅኩ የራሴን ስራ አስትቶ ተቀባይ ካደረገኝ በኋላ እንፋታ ስለው እንዴት እንደቀላል እሺ ይላል። እንገበገበች። ቸለልተኛነቱ ልቧን አደማው። ብቻውን አሰበው። ልክ እንደሆነ አመነ። ልቧ ርቋል። ፍቅሯ አልቋል። እሷነቷን ነፍጋለች። ራሷን ከኔ አሸፍታለች። በራሪ ወፍ ሆናለች። ስለዚህ ትሄድ። ከራሱና ከመለኪያው ጋር አውርቶ ወሰነ። በመጨረሻም እራሳቸው የፍች ወረቀት ላይ ሲፈርሙ አገኙት። ሁለቱም ልክ እንደሆነ አሰበው። ሰልችቻታለሁ ተባባሉ። ፍቅሯ አልቋል። ልቧ ሸሽቷል። ሌላ ለምዷል። ልቡ ውጭ ቀርቷል። ስለዚህ ልክ ነኝ፣ እኔም ልክ ነኝ ተባባሉ። ከፍቼ መልስ ወና ቤት ውስጥ እሷ መኝታ ቤት ራሷን አቅፋ እሱ ሳሎን ውስጥ ጠርሙሱን ታቅፎ ቆየ። በኋላ ግን ዝም ብዬማ አልተዋትም እነግራታለሁ ብሎ ከመቀመጫው ተነሳ። ትራሷን ወርውራ በእንባ ብዛት የቀላ አይኗን እያሻሸች ልክ ልኩን እነግረዋለሁ ስትል ከመኝታ ቤት ወጣች። በር ጋር ተገናኙ። ሌላ ሴት አለች አይደል? ከእንባዋ እየታገለች ጠየቀችው። አንቺን ልጠይቅሽ፣ ማንን አግኝተሽ ነው? በእልህ አይኑን እያፈጠጠ። ጭራሽ እኔን ትጠረጥረኛለህ? መቼ ከቤት ወጥቼ ነው ለዛ የምደርሰው? ደግሞስ ምን ልሆን ብዬ በአንተ ላይ እደርብልሃለሁ? እኔ እኮ አፈቅርሃለሁ። እንባዋ ተዘረገፈ። አትዋሺ፣ ያለ ምክንያት እንዴት ዝም ብለሽ ታኮርፊያለሽ? ታዲያ የዘጋሽኝ እኮ አንቺ ነሽ። ምን ሆነሽ ነው ስልሽ ጀርባሽን ሰጠሽኝ እና ምን ላድርግ አላት። እና ዛሬን እየገደልክ ነው እንዴ ነገን የምትሰራው? ሁሉም ነገር እኮ ልክ አለው። በፍቅርህ ነፍገህ ነው እንዴ ለገንዘብ ጊዜ የምትሰጠው? የምንኖረው እኮ ውስን ዓመታት ነው። የለፋህለት ነገ ዛሬህን ሲወስድ
እንዴት ዝም ትላለህ? ለወደፊታችን ያልከው ህይወት ለመሳካት እኮ እኔን መተው አይጠበቅብህም። ከገንዘቡ እኮ ፍቅራችን ይበልጣል አለችው። ቀይ ፊቷ ፍም እስኪመስል በእንባዎች ጅረት እየታጠበች ሞገተችው። ትኩር ብሎ አያት። ለካስ እውነት አላት። እንዴት በብቸኝነት እንደቀጣት ቆይቶ ገባው። እቅፉ ውስጥ ደበቃት። እናም በጆሮዋ አንሾካሽኮ ይቅርታ፣ በጣም ይቅርታ፣ ትኩረት ስለነፈኩሽ ይቅርታ፣ የሚገባሽን ጊዜ ስለነፈኩሽ ይቅርታ፣ ፍቅሬን ስላላየሁሽ በጣም ይቅርታ። እቅፉ ውስጥ እያሰመጣት መቼም እንደማይለቃት ለራሱ ቃል ገባ። እሺ ችግር የለውም፣ እኔም ስላኮረፍኩ ይቅርታ፣ ሳቅ በሚተናነቅ ድምፅ ተናገረች። እሱም እንጋባ አላት። እሷም በደስታ እሺ አለችው። በድጋሜ ተንበርክኮ ያወለቀችውን ቀለበት ወደ ጣቷ መለሰው። እንደ ትላንት እየተፍለቀለቀች ተጠመጠመችበት። ብዙ ነገር የሚያናደው እኛ ጭንቅላታችንን ውስጥ በፈጠርነው ቅዠት ሊሆን ይችላል። ትዳር ደግሞ የሁለት ነፍስ አንድነት ነው። ከራሳችን የምንደብቀው ምስጢር ሊኖር አይገባም። ዝምታም ቦታ አለው፣ ወይም ደግሞ ዝምታም ገደብ አለው። ውድ ተከታታዮቻችን ቪዲዮአችን ይህንን ይመስል ነበር። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱን በአክብሮት እንጠይቃለን። መልካም ጊዜ ብዬ ፕሮግራሜን ዘጋለው። ወዳችኋለሁ፣ አከብራችኋለሁ። እስከ መጨረሻ አብራችሁን ስለቆያችሁ ደግሞ ከልብ ነው የማመሰግነው። ባባ